ወንድም አለኝ። ወደዚህ ስመጣ ከሱ ጋር ተለያይተን ነው። እዚህ ከመጣ በኋላ ግን ያው ቤተሰቦቼን አስቸግሮ በሽምግልና ታረቀን ማለት ነው። ባለቤትሽ ነው አይደል? ትዳር በጓደኝነት ነው፣ በስራ ላይ ያለን አዲስ አበባ ያ ነገር የተፈጠረው። ልጅን ፈልገን አይደለም። ተጋብታችኋል? 80 ባልሽ ነው? ህጋዊ ባልሽ ነው? አልተፈራረምንም። ቤተሰብ አልቀበልም ብሎ ነበር ልጅ የወለድኩኝ ማለት ነው። አይ 80 የለንም እና ከዛ በቃ እኔም ትቼው እሱን ትቼ እናቴ ናት ልጄን ከ6 ወር ጀምሮ የምታሳድግልኝ። የ4 ዓመት ልጅ ነው እና እናቴ ጋር ነው አሁንም ልጅ ያለው። ግን እዚህ ከመጣ በኋላ ጥፋተኛ ነኝ፣ ካልተቆረጥኩ ካልተፈለጥኩ ይቅርታ አድርጊልኝ ምናምን ብሎ መጣ። ከዛ እኔም ይቅርታ አድርጊለት አለውኝ እና ምንም የገንዘብ አይነት አልረዳውም። ከዛ ለቤተሰቦቼ ነው ያን ብሬን የምልክላቸው ማለት ነው። እና አንድ ወንድምና አንድ እናት ነው ያለኝ። ለእናቴም ወንድሜ ገንዘቡን ለእናቴም አይሰጥም፣ ብቻውን ነው የተጠቀመ ያለ ማለት ነው። ለእኔ ምንም ያደረገልኝ ነገር የለም እና ምንም ቃላት የለኝም እሱን ለመናገር። አንድ ወንድሜ ነው ይከፋዋል በማለት ምንም አልለውም። ይሄን ገንዘብ ላኪ ስል እልክለታለሁ፣ በቃ ይሄን አድርጌልሻለሁ አይለኝም። እናቴ እንኳን ተቸግራል፣ እናቴ አይሰጥም፣ ለልጄም አይሰጥም ማለት ነው። ከዛ ይሄኛው ባለቤቴ ቤተሰቦችሽ እንደዚህ ያደረጉ ነው፣ እኔ አደርግልሻለሁ፣ ቶሎ እንድትመጪ እኔም ቀን ማታ እሰራለሁ ብሎ እሱን አምኜ ብር ላኩለትና ቦታ ገዛልኝ ማለት ነው ባለቤቴ። አሁን የታረቀሽ? አዎ አሁን የታረቀኝ ከወንድሜ በኋላ ታረቆኝ። በቃ ሳለቅስ ያያል፣ ቀን ማታ ሳልተኛ እንደማደር ያያል፣ ስራ ስሰራ ያያል፣ ሌሊትም እየደወለልኝ ያያል። እና ከዛ እንደዚህ የውሽ ነው እንደ ወንድምሽ ብርሽን የሚያጠፋው ስራውን ሁሉ ለቆ በየከተማው የሚዞረው ለካ በአንቺ ገንዘብ ነው። ብዙ ሰዎች ይነግሩኛል፣ ማለት አንቺ ለፍተሽ ድካምሽን ነው ሳተኛ አድረሽ ነው የምትሰሪው፣ ግን ወንድምሽ እንደዚህ ያደረገ ነው ስለሚሉኝ፣ ታላቅ ወንድሜ ነው በቃ አባትም ሆኖ አሳድጎኛል። 2 ነን ለእናታችን፣ አባታችን በልጅነት ነው የሞተው። ለዛ ብዬ ወንድሜ እንዲከፋው አልፈልግም ምንም ነገር ማለት ነው። ለዛ ምንም ነገር አልለውም። ስናገረው ቶሎ ነው የሚቆጣኝ። ከዛ አልቅሼ ነው የምተወው። እናገረዋለሁ ብዬ ኢሞ ላይ ደውዬለት በቃ ስሰማ ፈርቼ ይዘጋለሁ። እና እንደዛ እያደረኩኝ አሁን ለባለቤቴ ብር እያስገባውኝ ማለት ነው። ያው እሱንም አላምነውም፣ እፈራለሁ፣ እየፈራው ነው ማስገባለት። እንደዛ ያደረኩ እሱ ታምኖልኝ ቦታ ያገዛልኝ። የእርሻ ማሳ ነበረ፣ ያው በአባቱ ማሳዎችን በድንች እያስተከለ እሱ እየረዳኝ ነው። ግን አላምነውም፣ በጣም የምፈራ። የዛኔ ጥሎኝ እንደሄደ እንደከዳኝ ዛሬ ላይ ቢከዳኝ ሳብዬ በጣም ስጋት ይገባኛል። ግን ቀን ማታ የሚደውልልኝ እሱ ነው። ሌሊት 11 ሰዓት ተነስቶ የሚደውልልኝ እሱ ነው ማለት ነው ባለቤቴ። ምን ላድርግ ማለት ሙሉ ለሙሉ ምን ያህል ብር ነው የላክሽለት? ለሱ ወደ 700 ሺህ ብር ምናምን ልኬለታለሁ። እሺ። እና ቦታ ገዝቶልኝ እንጨት እያስፈለጠ ነው ማለት ነው። እና ቦታው በማንም ቦታው ፈርቶ በልጅ ስም ወይ በአንቺ ስም ላድርግ ነው የሚለው። ማለት ከእህቱ ባላይ ነው ያ ቦታ እየተገዛው ማለት ነው። እና እንጨት እያስፈለጠልኝ ነው። ከዚህ በኋላ ቀሪ ብር አስገብቼለት ነው ቤቱን የሚሰራልኝ። እና ብቻ ይሰጋለሁ፣ ፈራለሁ። ይዛኔ ጥሎኝ እንደሄደ ዛሬ ላይ ይህን ሁሉ ነገር አድርጌ ትቶኝ ከሄደሳ ወንድሜ ደግሞ ለሱ ብር እየሰጠሽ ነው እገለዋለሁ ብሎ አያስቀምጠውም ማለት ነው። መጀመሪያ በምን ነበር የተለያያችሁት? አገር ቤት እያለሽ የተፋታችሁት? አገር ቤት ያለን ሁለታችንም ወታደሮች ነበርን እና በዛ ተገናኘን። እሱ ሹፌር ነው እና ሹፌር ነው ከመከላከያ ቤት ጠፍቶ ከሄደ በኋላ በአጋጣሚ ሰው ይሞትበታል፣ ሰው ገሽቶ ይገላል እና ማረሚያ ታሰረ።
እና የዛኔ ያው ወልጃለሁ። ግን ነፍሰ ጡር ሆኜ ሽምግልና ለቤተሰብ ስንልክ አንቀበልም። አንደኛ ሃይማኖትሽን ቀይረሻል፣ ሁለተኛ ከስራሽ ተፈናቅለሻል፣ አንቺ እኛ የጠበቅንበት ደረጃ አልደረስሽም በሚል ቤተሰብ አንቀበልም አሉኝ ማለት ነው። ብዙ ተሰቃየሁኝና አዲስ አበባ ሁኜ ቤት ተከራይቼ ያን ልጄን ለመውለድ ታስብ እሱም ነበር ከኔ ጋር በሰዓቱ። ከዛ እሱ ግዴታ 2014 ላይ በጣም ጦርነት ስላለ ግዴታ ለቆ መሄድ አለበት ብዬ ለቆ ሄደ። ከሄደ በኋላ እኔ ቀረኝ በስራ ቦታ ላይ እና ለ5 ዓመት ነው የሰራው በአዲስ አበባ። እኔ ከቀረ በኋላ ልጄን ልወልድ ስል እናቴ እኔ ጋር መተሽ ነው የምትወልጂ፣ ምንም ቢሆን አንድ ልጄ ነች ስትለኝ ሄጄ እናቴ ጋር ወለድኩኝ። መጫት ሆኜ ያለውን እሱ ሰው ገሽሎ ገሎ ማረሚያ ታሰረ። 7 ዓመት ተፈረደበት። ማለት ስራ ቦታው የሰራሁትን ሁሉ ንብረት ነው ለሱ የደም ካሳ የከፈል ነው ለሁለት ማለት ነው። ከዛ በቃ ታሰረ። መጥቼ ልጄን ብቻዬን ማሳደግ ጀመርኩ። ከዛ ልክ የ6 ወር ልጅ ሲደርስ ሕፃን እያለ ለእናቴ ሰጥቼ ወደ ስራ ተመለስኩኝ። እሱ ማረሚያ ነበረ፣ ይቀናል በጣም። ከዛ እገልሻለሁ ነው ሁሌ ነው የሚፎክርብኝ። እንግዲህ እየሄድኩ ማረሚያ ጠይቄዋለሁ አዲስ አበባ ማለት ነው። ከዛ ልጁንም ወስጄ ያሳየው ነበር ከእናቴ ተቀብዬ። ከማረሚያ እኔን ገላታል በሚል ከማረሚያ ለቆ ወጣ፣ ጠፍቶ ወጣ። ማለት ታማኝ እስረኛ ተብሎ ታሰረ። ታስሮ ጠፋ። ከዛ ሁለተኛ ተይዞ ነው ጨርሶ የወጣው ማለት ነው ልጁ። ከዛ በዛ ጥሎኝ ጠፋ። ጥሎኝ በጣም ሩቅ ሀገር ጠፋ። ለ1 ዓመት ያክል ልጄ የት ነው? ባለቤቴ የት ናት? ምንድነው ልጄ የሚበላው? ባለቤቴ ምንድን የምትበላ አይልም። እኔ ለእናቴ ሰጥቼ ተቸገረ ይሰራ ነበር ስራ። ከዛ በኋላ ትቼ ወደዚህ አረብ ሀገር ስመጣ በጭራሽ አያውቅም። እዚህ ከመጣው በኋላ ነው አውቆ ያው እኔ እግዚአብሔርን ስለማመን ብዬ ብዙ የፕሮቴስታንት ተከታታዮች ሲመክሩኝ ይቅርታ አደረኩለት። ከዛ አሁን ላይ የሚያስብልኝ የሚጨነቅልኝ እሱ ነው። ግን አላምነውም። እንደ በፊቱ ጥሎኝ ይሄዳል በቃ የሚል ስጋት ያድርብኛል። ለዛ ናለክ። እድሜሽ ምን ያህል ነው? እድሜ 24። አሁን ቤቱ በማን ስም ነው ያለው? ቤቱ በማንም ስም አይደለም። ስም አልተዘዋወረም። ዝም ብሎ ነው ብሩ ተከፍሏል። ስለዚህ በልጅሽ ስም ላድርግልሽ ብሎሽ ነው? ዋው በልጅሽ ወይ በአንቺ ስም ላድርግ ብሎኛል። እና ምን አልሽው አንቺ? እኔ እሺ ማለት ወንድሜን በጣም ነው የምፈራው እና እሱን አማክሬ እነግርሃለሁ ነው የምለው ሁሌ ማለት ነው። ሚዩት አድርጊ። ይሄ ከባድ ልክፍት ነው። ወደ ኤክሶቻችሁ አትመለሱ የሚለውን መርፌ አልተወጋሽም? እዚህ ቤት ኤክስ ነው፣ አለቀ። ኤክስ የሆነው በምክንያት ነው። አንድ ሰው ያለፈ ፍቅር ህይወትሽ፣ ያለፈ የትዳር ህይወትሽ ወደኋላ የምትመለሽ ከሆነ ተመሳሳይ መጽሐፍ ነው የምታነቢው። ይለታል እየተንከባከብሽ ያለው የኔ እናት አንቺን ወዶሽ አፍቅሮሽ ነው ማለት ነው። ብሯ ትጠማለች። አሁን ለአንዳንድ ሰው ገንዘብ እስካገኘ ድረስ ከሴጣን ጋርም ተፋቅሮ ተጋብቶ ይኖራል። ችግር የለበትም። ቱን ያስጠብቅ እንጂ ብሯ አንቺ እኮ የኔ እናት አሁን እኮ ጥሎሽ እንዴት ይሄዳል? አሁን እኮ የምትታለቢ ላም ነሽ ለሱ፣ ወይ የወርቅ እንቁላል የምትጥይ ዶሮ ነሽ ለሱ። እንዴት ነው ሰዎች የሚሄደው? እንዴት ነው አይንከባከብሽ? ይህ እናት በልጅሽ ስም ላድርግልሽ እንድታምኙ ማለት ነው። ሄደሽ ንብረትሽን በራስሽ ስም ብታደርጊ ጥሩ ይመስለኛል። ምንም ሳትናገሪ አንዴ ወጥመድ ውስጥ ገብተሻል። መሄድም እቺ ከሆነ ሂጂና 700 ሺህ ብር ማለት ነው፣ ቀላል አይደለም። ሄደሽ ቀስ ብለሽ በሲስተም ስሙን በስምሽ አድርጊና ከዚህ ሰውዬ ህይወት ውጭ ወይ ገንዘብሽን አስመልሽ። ድጋሚ እንደገና ሌላ ብር ለመላክ እያሰብሽ ነው። ይሰራልኛል ብለሽ ገንዘብ ልከሽ በሰራው ቤት ውስጥ ሌላ ሚስት አግብቶበት ይኖራል። 100% አረጋግጠሻለሁ። ስለዚህ እየተንከባከብሽ ያለው የኔ እናት እያለሽ የደወለልሽ 24 አንቺ ጋር ያለው ከአንቺ ፍቅር ጥሎሽ ሄደዋል እኮ። ቢያፈቅርሽ ጥሎሽ ሄዳል እንዴ? እውነተኛ ፍቅር ቢሆን እንዴት ነው የምታስበው?
አርቀሽ አስቢ እንጂ አመዛዝኝ እንጂ ለምን እንዴት ብለሽ ጠይቂ እንጂ በተነዳንበትን መንገድ እንዴት እንሄዳለን? መጠየቅ አለብን። ስለዚህ ገንዘብሽን አስመልሽ። ብቻ ወንድምሽን ገንዘብሽን የሚያስመልስልሽ ከሆነ በራስሽ አካውንት ሊገባ ከሆነ ንብረቱን ተሽጦ ወደ ገደለው ግቢ። ስም ማዘዋወር ምናምን ይቅርብሽ። አንደኛውን እስቲ ብሩ ይመለስና በይው እኔ ሌላ እልክልሃለሁ። አሁን ያለው ያው ገና ስም አልተዘዋወረም ስላልሽኝ እንግዲህ ክፍያውም አየር ላይ ነው ማለት ነው። ስለዚህ ብሩን እስቲ አንተ ጋር ያለውን ለሆነ ጉዳይ ላውራ ፈልጌ ነው። ኔክስት እጅ የሚገባ ብር ስላለ እሱ እልክልሃለሁ። በዛ ስም እናዘዋውራለን ብለሽ በሲስተም ብርሽን ወደ ራስሽ አስገቢ። ወደ ወንድምሽ አይደለም ልብ በይ፣ ወደ ቤተሰብ አይደለም ልብ፣ ወደ ራስሽ አካውንት እንዲገባ አድርጊ። በባሌም ሆነ በባል ከሱ ጋር ምንም አይነት ህይወት እንዳታስቢ። ህይወትሽ ድጋሚ ለመበላሸት እያኮበኮበ ነው ያለ። እውነቱን ነው የምነግርሽ። ነገ ምናልባት ታመሰግኛለሽ ይሄ ጊዜ ሲያልፍ። ታይ አቁሚ፣ አቋርጪ። ብዙ ተስፋ አድርገሽ ከሆነ በጣም 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 አደገኛ መስመር ላይ ነሽ። ተባል ልትበይ ሊገነጣጥልሽ እንደ ዶሮ አሰፍስፏል። ተግባባ? ግልጽ ነው። ማዳም እየሰማችኝ አይደለም እንዴ? አመሰግናለሁ። እሺ ያው ሰምቻለሁ። እሺ ጋይስ የህሊና ጸሎት አድርጉልኝ። ከወታደሮች ጋር ነው ማልገባበት የለም። ጎበዝ አርፌ በተኛስ ላይቡ ቢቀርብኝስ መኖር አልፈልግም እንዴ? ጎበዝ ተስፋ ቆርጫለሁ እንዴ? እኔ እኮ ገና ዘሬን ያልተካው ልጅ ነኝ። ገና ዘሬን ያልተካ ምንድን ነው ፉን ፉን የሚያደርገኝ? ቢቀርስ በርቺ ሂጂበት ጎብዥ አልላትም እንዴ? አሁን ሰውዬ ወታደር ነው ብላኛለች። እኔ ላይ ነው ስናይፐር የሚለማመደው። ሲገባ እዚህ ሀገር ንገሩኝ፣ በስናይፐር እቀበለዋለሁ። ግንባሬ ላይ ይለቀቅ። ለምን አትተውኝም? ከሰፈር ወጠምሻ ጋር ለምን አትጠባበሱ? የሰፈር ጎረምሳ ጋር ይስማማኛል። ያው በስድብ ነው ሊያጥረገርገኝ። ለማንኛውም ነፍሱን በጸሎታችሁ አስቡኝ። እሺ ወገኖች፣ በጸሎታችሁ አስቡኝ። ቴሌግራም ቻናሉን ጆይን አድርጉ። ዛሬ ጊቫጎ ያለኝ አንድ ስልክ እንሸልማለን። ዛሬ ለአንድ ሰው ጤና ይስጥልኝ። አብሮ ይስጥልን። እኔ እኮ ታብታብ ሳደርግ ነው የገባሁት፣ ግን ከገባሁ አይቀር ቅድም አሞኛል ያለችው ልጅ ማለት ነው። እንደ ሀሳብ ስልኩ ለሷ ቢሰጣት ባይ ነኝ። ማለት በራስሽ በራስሽ ነው በራሴ ነው። እሱም በኋላ ነው የምናወራው። እሺ አሁን ስንት የሚያቃስት ሰው አለ እዚህ። እሺ ስንወጣ ነው በኋላ እንወድሃለን። እሺ አመሰግናለሁ። በዘመድ ምናምን አንሰራም አላልኩም። አሁን በዘመድ ምናምን በጉቦ ወንድሜ ራሱ እዚህ ጋር ቢኖር